ሰላም ውድ የቻናላችን ተከታታዮች እንደምን አላችሁ እንደምን ቆያችሁ ሳምንቱን ተከትለን መተናል ቤተኛውም ስኖ ቻናሉ ስለ አፓርትመንቶች የተለያዩ መረጃዎችን የምናደርስበት ቻናል ነው ሰብስክራይብ ያደረጋችሁ የተለያዩ የቤት አማራጮችን ወደ እናንተ እናደርሳለን ማለት ነው ዛሬ ደግሞ የተገኘ ነው ሜትሮ ሪል ስቴት መሃል ቡልቡላ ላይ የገነባ የሚገኘው ኮምፓውንድ ውስጥ አፓርትመንቶች አሉ ጌትድ የሆነ ኮምፓውንድ ነው 70% ሰው እየኖረበት ያለ ኮምፓውንድ ነው ቀሪዎቹን ደግሞ ቦታዎችን እየገነባን አሁን እየተሸጠን ያለው በጂ+3 እና በጂ+4 የአፓርትመንት አማራጮች ወደ እናንተ መጥቷል ባለ 2 እና ባለ 3 መኝታ ቤቶች አሉ ማለት ነው በፍሎር አንድ ቤት ናቸው እነሱ ቤቶች ውስጣቸው ምን ይመስላል ስንት ካሬ ናቸው የሚለው በዝርዝር እናያለን ዋጋቸውስ በስንት ብር ነው እየተሸጡ ያሉት የሚለውን ወደ እናንተ እናደርሳለን እንደተለመደው ሰብስክራይብ ያደረጋችሁ ተከታተሉን አብራችሁን ቆዩ እንግዲህ ግራውንድ ላይ የምናገኘው እንደገባን ቢልዲንግ ላይ እንደገባን የምናገኘው ባለ 2 መኝታ ቤታችን ነው 107 ካሬው ማለት ነው ይሄኛው ሜን ጌቱ ነው ወደ ላይ ስንወጣ 3 ቤድሩሞቹን ነው የምናገኘው እነሱም በኋላ እናያቸዋለን ይሄ ባለ 2 መኝታው ነው ይሄ ሜን ጌቱ ነው እንግዲህ እንደገባን የዚህም ቤት እንግዲህ በሬክታንጉላር ቅርጽ የምናገኘው በጣም የሚያምር ሳሎን እናገኛለን በመታዩት መንገድ ሙሉ ፍሬንች ዶር ተገጥሞለታል ማለት ነው ስለዚህ ፍሬንች ዶር አለን እንደከፈትን የምናገኘው ደግሞ ስፔስ ሙሉ የዚህ የቤቱ አንድ አካል ነው የሚሆነው ስለዚህ እንደ ግቢ ቤት መጠቀም እንችላለን ባለ 2 መኝታ ቤት ለምትገዙ ሰዎች ይሄ ትልቅ አድቫንቴጅ ነው ምክንያቱም መሬት ላይ ነው ያለው የኮርነር ላይ ያለውን ሙሉ ቦታ ፊት ለፊታችን ያለውን ቦታ እንደ ቤቱ መጠቀም እንችላለን ፊት ለፊት ስለሆነ ማለት ነው ከዛ በተጨማሪ እንግዲህ የዚህ ሳሎን እዚህ ጋር የምናገኘው ቦታ ይሄ የምታዩት ማለት ነው በዚህ በላይቱ ተከትሎ ስትሬት የምናገኘው የዳይኒንግ ቦታው ነው የሚሆነው ምክንያቱም እዚህ ጋር ያለው ኪችናችን ነው ይሄንን ሃፍ ኦፕን ማድረግ ይቻላል ክፍት ማድረግ ይቻላል የዚህ ቤት ክሎዝድ ስለሆነ ነው ማለት ነው ይሄኛው የዳይኒንግ ቴብላችን ኤሪያ ነው ወደዚህ ስንሄድ ደግሞ ኪችኑን ነው የምናገኘው ከዳይኒንጉ ጀርባ ማለት ነው ስለዚህ ይሄን የመሰለ ኪችን አለው ይሄ ቤትም በጣም የሚያምር ኪችን ያለው እዚህ ጋር በጣም ሰፊ የሆነ መስኮት አለው ስለዚህ እንደፈለግን ማናፈስ የምንችልበት ነው ምክንያቱም እንግዲህ ሀበሻ ምግቦችን ስንሰራ የተለያዩ ጭሶች ይኖሩታል ስለዚህ ወደ ሳሎንና መኝታ ቤቱ እንዳይሄድ በዚህ ጋር ማናፈስ እንችላለን ኪችናችን ይሄንን ይመስላል በቀጣይ የምናገኘው ደግሞ እንግዲህ በሳሎኑ ፊት ለፊት የጋራ መታጠቢያው ነው ማለት ነው ይሄም ደግሞ እንግዳም ሲመጣ የምንጠቀምበት ፊት ለፊት የጋራ መታጠቢያው ነው ከዛ በተጨማሪ ደግሞ ሁለቱ መኝታ ቤቶችን ነው በዚህ ሳይድ የምናገኘው እዚህ ጋር ያለው አንደኛው መኝታ ቤት ነው እሱም የራሱ ትልቅ መስኮት አለው በምታዩት መንገድ ብርሃን ያገኛል ከዛ በተጨማሪ ደግሞ ማናፈስ እንችላለን ከፍተን ማለት ነው ይሄኛው እዚህ ጋር የቁም ሳጥን ቦታ ነው ይሄ ፊክስ የተደረገ ቦታ አለው ኦልሬዲ በሰም ፊኒሽ ሲንገዛ አምጥተን መግጠም ነው የሚሆነው ይሄንን ሳይዝ ለክተን ማለት ነው ወደዚህ ደግሞ ስንሄድ ማስተር ቤድሩሙን ነው የምናገኘው እሱም በሬክታንግል ቅርጽ የተሰራ ነው በጣም ነው የሚያምረው እዚህ ጋር እሱም የቁም ሳጥን ቦታ አለው ፊክስ የተደረገ ይሄንንም እዚህ ጋር ነው የምንገጥመው ማለት ነው ይሄንን ለክተን ከዛ በተጨማሪ ባልከኒና ምንም እንኳን መሬት ላይ ቢሆን ይሄ ቤት ባልከኒ ያለው ይሄንን ጫፉ ላይ ዘግታችሁም ቢሆን እንደ ስቶር መጠቀም የምትችሉበት ስፔስ ነው ያለው እዚህ ጋር የምታዩት ማለት ነው ስለዚህ ይሄንን ቦታ እንደ ስቶር መጠቀም ይቻላል እንዲሁም ደግሞ አንደኛው መግቢያ መሆን ይችላል ማለት ነው ይሄን ይመስላል ከዛ በተጨማሪ ማስተር ቤድሩም ማስተር ባዝ አለው ራሱን የቻለ መታጠቢያ ያለው ይሄንን የሚመስል ሰፋ ያለ መታጠቢያ ያለው ማለት ነው ማስተር ቤድሩሙ ይሄንን ይመስላል ይሄ ቤት እንግዲህ 107 ካሬ ሜትር ነው አጠቃላይ ዋጋው ደግሞ 13 ሚሊዮን 100 ሺህ ብር ነው የሚሆነው ይሄ በሰሚ ፊኒሽ ለምትገዙ ሰዎች ማለት ነው ቶታል ፕራይሱ ነው ከዛ በተጨማሪ 30% ነው ቅድመ ክፍያው ይሄም ደግሞ አጠቃላይ 3 ሚሊዮን 900 ሺህ ብር ነው የሚሆነው ወደ 4 ሚሊዮን ብር የሚጠጋ ማለት ነው እሱን ከፍላችሁ ግራውንድ ላይ የቤት ባለቤት መሆን ትችላላችሁ ይሄ ትልቅ አድቫንቴጅ ነው ምክንያቱም ሃይ ራይዝ የሆኑ ቢልዲንጎች የማይመቻችሁ ወይም እዛ ላይ የማትፈልጉ ሰዎች ይህ ትክክለኛው አማራጭ ነው ባለ 2 መኝታ ቤት 107 ካሬ ሜትር ግራውንድ ላይ ቀጣይ ክፍያዎቹን ደግሞ እንግዲህ ቀሪ ክፍያዎቹን ያ ማለት 70% ይቀራል እሱን በአንድ አመት ድረስ እየከፈላችሁ መጨረስ ትችላላችሁ ቤቱ በ6 ወር የሚረከቡ ቤቶች ናቸው በ6 ወር ውስጥ እየኖራችሁበት ቀጣዩን ደግሞ እስከ 1 አመት ድረስ ከፍላችሁ የምትጨርሷቸው ቤቶች ናቸው ጂ+3 ናቸው እነዚህን ቤቶች የግላችሁ ማድረግ ትችላላችሁ ቀጣይ ደግሞ እንግዲህ ባለ 3 መኝታ ቤቱን ነው የምናየው ደግሞ ባለ 3 መኝታ ቤቶቹ ደግሞ በፍሎር አንድ ቤት ስለሆኑ ወደ ላይ 3 ቤቶች ይኖሩናል ስለዚህ እነሱን ደግሞ ላሳያችሁ
እነዚህ እንግዲህ ጂ+3 የሆኑ አፓርትመንቶች ናቸው። በፍሎር አንድ ቤት ነው። መግቢያ ላይ እንደጠቀስኩት እንግዲህ እነሱ ቤቶች ነው አሁን እያየን ያለ ነው። እዚህ ጋር ደረጃ እየወጣን ስንመጣ ግራውንድ ላይ ባለ 2 መኝታ ቤቱን አይተናል። አሁን ደግሞ ባለ 3ቱን ስናይ አንድ ደረጃ እንወጣለን ማለት ነው። 3ቱ ቤቶች ወደ ላይ ባለ 3 ናቸው። ይሄኛው አንደኛው ቤታችን ነው። ፈርስት ፍሎር ላይ ልክ እንደወጣን የምናገኘው ባለ 3 መኝታ ቤቱን ነው። ወደ ላይ ስንወጣ ደግሞ በየፍሎሩ አንዳንድ ቤቶችን ሁለቱን እናገኛለን፣ ቀሪዎቹ ማለት ነው። ይሄኛው የ3 ቤድሩም ሜን ጌታችን ነው ማለት ነው። ከደረጃ እንደወጣን ፊት ለፊት የምናገኘው እዚህ ጋር ወደ በስተግራ በኩል ደግሞ የምናየው ቦታ ሙሉ የዋሽንግ ማሽን ማስቀመጫችን ነው። እንደምታዩት ኢንስቶል ተደርጎለታል፣ ሙሉ ፋሲሊቲ ተሟልቶለታል። ስለዚህ ማሽናችንን የምናስቀምጥበት ቦታ ነው፣ ወይም ደግሞ እንደ ስቶርን መጠቀም የምንችልበት ቦታ ነው ማለት ነው። ከዛ በተረፈ ፊት ለፊት ደግሞ የምናገኘው ኪችኑን ነው ማለት ነው። ኪችናችን በምታዩት መልኩ በቂ ቬንቲሌሽን የሚያገኝበት በጣም ረዘም ያለ መስኮት አለው። ሰው ምንም አይነት ጭስም ምንም ነገር ብንጠቀም ወደ ሳሎን እና ወደ መኝታ ቤት በምንም አይነት መልኩ አይሄድም። ሰው በዚህ መንገድ ይናፈሳል። ወደ ውጭ ነው የሚያየው፣ መንገዱ ነው ያለው ፊት ለፊት። ስለዚህ ኪችናችንን በዚህ መንገድ መጠቀም እንችላለን። በጣም በቂ የሆነ ኪችን ያለን። ሰው ከኪችኑ እንደወጣን ደግሞ ሌላ ጌት እናገኛለን። እዚህ ጋር ስንገባ ደግሞ ሳሎናችንን ነው የምናገኘው። እንደምታዩት በጣም የሚያምር ሳሎን ነው ያለው። ሬክታንግል ቅርጽ የተሰራ በጣም የሚያምር ሳሎን አለን። እዚህ ጋር ስናይ እንግዲህ የዳይኒንግ ቦታ ነው የሚሆነን። ይሄንን ወል ተከትለን ወደዚህ ስንመጣ የዳይኒንግ ቦታ ነው ያለን። ሶ ዳይኒንጋችን እዚህ ጋር ነው የሚሆነው ከኪችናችን ፊት ለፊት ማለት ነው። ሶ ዳይኒንጋችን እዚህ ጋር ይሆናል። ቀሪው ቦታ ደግሞ ወደዚህ ጋር ያለን ቦታ ደግሞ እንግዲህ የሊቪንግ ሩማችን ነው የሚሆነው። እዚህ ጋር ሶፋችን ነው የሚሆነው። ፊት ለፊት ደግሞ የቲቪ ኤሪያ ቦታ አለው። በጣም ሰፊ ሳሎን ነው ያለው። በጣም የሚያምር ቅርጽ ያለው ሳሎን ነው። እዚህ ጋር ደግሞ ሙሉ ለሙሉ በሳሎኑ ርዝመት የሚሆን ፍሬንች ዶር አለው። ምንም አይነት ብርሃን አናጣም ማለት ነው እዚህ ቤት ውስጥ ስንኖር፣ ምክንያቱም ሙሉ ለሙሉ እንደምታዩት የግላስ ነው ማለት ነው። ፍሬንች ዶሩን ከፍተን እንደወጣን ደግሞ ሳሎኑን የሚያክል በሳሎኑ ርዝመት ልክ የሚሆን ባልከኒ ያለን፣ በጣም ረጅም ባልከኒ ነው። እዚህ ጋር እንግዲህ ግቢ ውስጥ መግቢያ ላይ እንደጠቀስኩት እንግዲህ እዚህ ውስጥ ትልቁ የሚባለው ጂ+4 ነው። አጫጭር ህንፃዎች ናቸው። ጂ+1 ይበዛል። እንዳጠቃላይ ግቢ ውስጥ ጂ+1 እና ጂ+2 ቤቶች ይበዛሉ። አልፎ አልፎ ነው እነዚህ አፓርትመንቶች ያሉት ማለት ነው። ስለዚህ ምንም አይነት እይታ የሚገድብብን ነገር የለም። እስከፈለግን የምናይበት ባልከኒ ነው ማለት ነው። እዚህ ቁጭ ብለን የፈለግነውን ፕሮግራም ማድረግ የምንችልበት በጣም የሚያምር ባልከኒ ነው። ከዛ ውጭ እንግዲህ ግቢ ውስጥ እንግዲህ የተለያዩ ቦክሶች አሉ፣ አረንጓዴ ቦታዎች። እንግዲህ እነሱን ቦታዎች እያየን የምንዝናናበት የምንናፈስበት ቦታ ነው። በምታዩት መንገድ እንደዚህ አይነት ቦታዎች በየቦታው አልፍ አለፍ ብሎ አለ ማለት ነው። የልጆች መጫወቻ ቦታዎችም አሉት። እነሱን እያየን እዚሁ ላይ ቁጭ ብለን የምንናፈስበት ነው የሚሆነው። በጣም የሚያምር ባልከኒ ነው ያለው። ቀጥሎ ደግሞ የምናያቸው እንግዲህ መኝታ ቤቶች ናቸው። የዚህ ቤት እንግዲህ 3 መኝታ ቤት አለው፣ 2 ባዝሩም አለው። ስለዚህ ፊት ለፊት የምናገኘው እዚህ ጋር ደግሞ የጋራ መታጠቢያውን ነው ማለት ነው። ይህም የጋራ መታጠቢያ እንግዲህ እንግዳም ቢመጣብን ምንም ቢመጣብን እዚህ ጋር የምናገኘው ነው። ከሳሎኑ በቅርብ ርቀት የሚገኝ የጋራ የሆነ ኮመን ባዝሩም ነው ማለት ነው። ወደዚህ ጋር ስንሄድ እንግዲህ አንደኛው መኝታ ቤት እናገኘዋለን። ይሄ አንደኛው የልጆች መኝታ ቤት ነው። በዚህኛው ሳይድ ለብቻው ተዘጋጅቶለታል። የቁም ሳጥን ቦታ ነው ማለት ነው። ስለዚህ ቁም ሳጥናችንን እዚህ ጋር እንገጥማለን። ሁሉም ቤቶች እንግዲህ በቂ ቬንቲሌሽን ያገኛሉ ወይም ብርሃንም ያገኛሉ። በምታዩት መንገድ ሰፋ ያለ መስኮት አላቸው በሁሉም ዳይሬክሽን ማለት ነው። ስለዚህ ይሄ አንደኛው የልጆች መኝታ ቤት ነው ማለት ነው። 2ቱ መኝታ ቤቶች ደግሞ በዚህኛው ሳይድ እናገኛቸዋለን። እዚህ ጋር የምናገኘው ማስተር ቤድሩማችንን ነው። ለብቻው መግቢያ ያለው ይሄም 4 ማዕዘን በሬክታንግል ቅርጽ የተሰራ የሚያምር ማስተር ቤድሩም ነው። ይሄም እንግዲህ እንደምታዩት እዚህ ጋር የቁም ሳጥን ቦታችን ነው። በፉል ፊኒሽ የምትገዙ ሰዎች ካምፓኒው ራሱ ገጥሞ ይሰጣቸዋል። በሰሚ ፊኒሽ ለሚሆን ደግሞ ራሳችሁ የምትገጥሙበት ቦታ ኦልሬዲ ፊክስ ተደርጓል። ገዝቶ ማስቀመጥ ነው የሚሆነው ማለት ነው። ከዛ በተጨማሪ እዚህኛው መኝታ ቤት ላይ እንግዲህ የማስተር ባዝሩም አለው። በምታዩት መንገድ ማስተር ባዙ ነው ይሄ። ይሄም በጣም ሰፊ ነው። በጣም የሚያምር ባዝሩም አለ። ከዛ በተጨማሪ እንግዲህ ማስተር ቤድሩማችን የራሱ ባልከን ያለው አነስ ያለ ባልከን ያለው ከሳሎኑ ጋር ሲነጻጸር ማለት ነው። እሱንም መጠቀም ይቻላል። ከዛ ውጪ 3ኛው ቤድሩም ነው የቀረን። 3ኛው መኝታ ቤታችን ደግሞ በዚህ ጋር እናገኘዋለን። ይሄኛውም በተመሳሳይ በሬክታንግል ቅርጽ ነው ያለው። ወደዚህ ጋር ይሄም ሰፊ መስኮት አለው። ስለዚህ ብርሃን ያገኛል፣ ቬንቲሌት ያደርጋል። ትልቁ ችግር አፓርትመንት ላይ እንግዲህ የቬንቲሌሽን ችግር ነው። በቂ ብርሃን የማግኘት ጉዳይ ነው እና እዚህ ኮምፓውንድ ውስጥ አጫጭርም ከመሆናቸው የተነሳ ምንም አይነት ጨለማ ክፍል አናገኝም። ይሄም እንግዲህ የቁም ሳጥን ቦታችን ነው፣ ልክ እንደ ሌሎቹ መኝታ ቤቶች ማለት ነው። እዚህ ጋር ተዘጋጅቶለታል። ይሄም
አምጥተን መቅጠም ነው የሚሆነው በሳይዙ ማለት ነው። ይሄ ባለ 3 መኝታችን ነው። ወደ ላይ እንግዲህ የዚህን ቤት በ3 ሜትር ነው የተሰራው። በጣም ሰፊ ነው። እንደፈለግን ጌጣጌጥ ማድረግ እንችላለን። ረጅም ነው ወደ ላይ፣ እሱን መጠቀም እንችላለን። ባለ 3 መኝታ ቤታችን ይሄንን ይመስላል። እነዚህ ቤቶች እንግዲህ ባለ 3 መኝታዎቹ 130 ካሬ ሜትር ናቸው። አጠቃላይ ዋጋቸው በሰሚ ፊኒሽ 15 ሚሊዮን 600 ሺህ ብር ነው የሚሆነው። የዚህን 30% ነው ቅድመ ክፍያው። 4 ሚሊዮን 600 ሺህ ብር ከፍላችሁ እነዚህን ቤቶች መግዛት ይቻላል። ከዛ በተጨማሪ ቀሪውም ደግሞ በአንድ ዓመት ውስጥ በታይም ኢንተርቫል ተከፋፍሎ እነሱን መክፈል ትችላላችሁ። ቤቶቹ በ6 ወር ውስጥ እየተረከቡ ያሉ ቤቶች ናቸው። ፔመንቱ ደግሞ እስከ 1 ዓመት ድረስ መክፈል የምትችሉበት አማራጭ ማለት ነው። ስለዚህ ይሄን ቤት አጠቃላይ ዋጋው 15 ሚሊዮን 600 ሺህ ብር ነው። ቅድመ ክፍያ 30% ደግሞ 4 ሚሊዮን 600 ሺህ ብር ነው የሚሆነው ማለት ነው። ይሄንን በመክፈል የግላችሁ ማድረግ ትችላላችሁ። ለዛሬ ያሳየናችሁ እንግዲህ እነዚህን የመሳሰሉ ቤቶች ናቸው። ቡልቡላ ላይ እንግዲህ ራሱን የቻለ ኮምፓውንድ ቤት ውስጥ የሚገኙ +3 ላይ የሚገኙ አፓርትመንቶች ናቸው። በፍሎር አንዳንድ ቤቶች ናቸው። እነዚህን ቤቶች ማየት ትችላላችሁ። ለዛሬ ያዝነው ፕሮግራም ይሄንን ይመስላል። በቀጣይ ደግሞ አዳዲስ ቤቶችን አዳዲስ ቦታ ላይ ይዘንላችሁ እንመጣለን። የተለያዩ ኦፈር ያላቸውን አፓርትመንቶች ወደ እናንተ ማድረሱን እንቀጥላለን። ሰብስክራይብ ማድረግ እንዳይረሳ። መልካም ቆይታ